ለመሆኑ የአስተሳሰብ ፍጥነቶ ምን ያህል ነው? የኔ ፈጣን ነው ካሉ በዚህ ቪዲዮ ያረጋግጡ። ዛሬ ለየት ያሉ 20 ፈታኝ እንቆቅልሾችን ይዤላችሁ መጥቻለሁ። ከወዲሁ ፈገግ እያላችሁ ሰብስክራይብ በማድረግ የብልሆች ቤተሰቦችን ይቀላቀሉ። ዝግጁ ከሆናችሁ ወደ ፈተናው እንግባ። ወደ መጀመሪያው ቪዲዮ እንሂድ። እውነተኛ የሞተው ሰው ማንኛው ነው? በደንብ ይመልከቱ። የሞተው ሰው መሃል ያለው ነው። ምክንያቱም በሌንሱ ሲታይ ሌሎቹ ኦክሲጅን ያሳያሉ፣ እሱ ግን አያሳይም። ትንሽ ሴኮንድ ብቻ ስሙኝ። የአራዳ ልጅ ከሆናችሁ ትንሽ ሴኮንድ ብቻ ስሙኝ። ይህ ቻናል እንደምታውቁት በ7 ቀን ውስጥ ከ1000 ሰብስክራይበር እና ከ4000 ሰዓት በላይ መሙላት ችዬ ነበር። ብዙ ኦዲየንስ ሰብስቤ ነበር፣ ብዙ ቤተሰብ ገንብቼ ነበር። ግን ቻናሉ በአንዳንድ ምክንያት ሞኔታይዝ ሊሆን ስላልቻለ ሌላ ቻናል ስለከፈትኩኝ ሁላችሁም እዚህ ቻናል ላይ ሰብስክራይብ ያደረጋችሁ በአጠቃላይ እዚህ አዲሱ ቻናሌ ላይ ሰብስክራይብ እንድታረጉኝ በትህትና ጠይቃለሁ። ብሬን ጌም የሚለው ወይም ኮላብ አድርጌዋለሁ። ቻናል ፕሮፋይሉን ስነኩት ይመጣላችኋል። አለበለዚያም ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ አለዛ ኮሜንት መስጫው ላይ አስቀምጥላችኋለሁ። እናም እየገባችሁ ቻናሉን ሰብስክራይብ አድርጉ። ነገር እንዳታመጡ። እኔ እናንተ ጋር መጣላት አልፈልግም። ምርጥ ቤተሰቦቼ ናችሁ። እናንተ እኔ እንዲደብረኝ ካልፈለጋችሁ እየገባችሁ ቻናሉን ሰብስክራይብ አድርጉ። በቃ 1000 ሰብስክራይበር የፈጣን ይግባና ቪዲዮ ይለቀቅላችሁ አይተለቀቅም አለ። እየገባችሁ ስላዳመጣችሁ በጣም ነው የማመሰግነው። በዛኛው ቻናል እንገናኝ። ይመቻል።